በቃል ውስጥ እንዴት ስትሬስ የቃሉን አነባበብ እንደሚቀይር እና ማተር እንደሚያደርግ ለምሳሌ I've the record of this video. I've the record of this video. You see, record እና ቪዲዮ ናቸው እዚህ ጋር ኮንተንት ወርድዝ የሚባሉት። በአረፍተ ነገር ውስጥ ለኮንተንት ወርድዝ ፕራዮሪቲ ይሰጣል ወይም ስትሬስ ይሰጣል ማለት ነው። ምን ማለት ነው? ኮንተንት ወርድዝ ማለት ናውን፣ ቨርብ፣ አድቨርብ እና አድጀክቲቭስ እነዚህ አራቱ ኮንተንት ወርድዝ ይባላሉ። ፈንክሽን ወርድዝ የሚባሉት ደግሞ ፕሮናውን፣ ፕሬፖዚሽን፣ ኮንጃንክሽን ኤንድ ኢንተርጀክሽን ኤንድ አርቲክልስ። ሌሎቹ ደግሞ ፈንክሽን ወርድዝ ናቸው፣ ሰፖርቲንግ ሄልፒንግ ወርድዝ ናቸው እንጂ ሜን ወርድዝ አይደለም። ስለዚህ ሜን ወርድዝ ሚኒንግ ኬሪንግ ወርድዝ ሁልጊዜ ስትሬስ ይወስዳሉ በአረፍተ ነገር ውስጥ። እዚህ ውስጥ ከምናያቸው ውስጥ እንደዚህ አይነት ባህሪ ያላቸው ይችና ይችኛዋ ናቸው። ሀቭ አዘ ቨርብ ብታገለግልም እዚህ ጋር በፍጥነት ስንል ከአይ ጋር ከኔክት ስለምነ I've the record of this video. I've the record of this video. እንደዚህ ብለን ነው የምናገር። አሁን ሬከርድ እዚህ ጋር ነው የኔ ትኩረት። ሬከርድ ስንል ስትሬሱ የመጀመሪያው ስለብል ላይ ስለሆነ ሬ የሚለውን ከፍ አድርገን ነው ከርድ የምንለው። ሬከርድ that's ወደ ሁለተኛ ምሳሌ ልውሰዳችሁ። I record this kind of videos. ስለዚህ አሁንም ሪኮርድ እና ቪዲዮዝ ናቸው ስትሬሱን የሚወስዱት። ስለዚህ አሁን ሪኮርድ አሁን ሬከርድ ማለት እና ሪኮርድ ማለት በጭራሽ የተለያዩ ቃላት ናቸው። እንግሊዝኛ ላይ ለእኛ አንድ አይነት ናቸው። ሬከርድ ስንል ናውን ነው፣ ስትሬሱ ከፊት ነው የሚመጣው። የአንድ ነገር ስም ሆኖ ነው የሚያገለግለን። እዚህ ጋር ግን ግስ ነው ወይም ድርጊት ሆኖ ነው የሚያገለግለን። ስለዚህ አይ ሪኮርድ ዲስ ካይንድ ኦፍ ቪዲዮዝ ስል አሁን ኤስን እንደ ስ አላነባትም፣ እንደዚህ ነው የማነባት። ምክንያት ከኤስ በፊት ያለው ድምፅ ቫውል ከሆነ ወይም ቮይስድ ከሆነ ስ እንደዚህ ትነበባለች። ብቻውን በሌላ ህግ እመጣላችኋለሁ ይሄኛውን ለማስተማር። የአሁኑ ትኩረት ግን ስትሬስ እንዴት የአንድን ቃል አነባበብ ወይም የድምፁን ባህሪ ሙሉ ለሙሉ እንደሚቀይረው። ናውን ሲሆን ሬከርድ ተብሎ የተነበበ ቃል፣ ቨርብ ሲሆን ግን ሪኮርድ ተብሎ ይነበባል። ስለዚህ ይሄንን ባህሪውን መረዳት የመጀመሪያው